ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ እነሆ የዕለቱን ዜና እንደሚከተለው እናቀርባለን። በቅድሚያም አርዕስተ ዜና። የማሊ ሁኔታ ከጊዜ ወደ ጊዜ እየተባባሰ መጥቷል ተባለ። አሜሪካ የጦር መሳሪያ ወደ እስራኤል እያጓጓዘች ትገኛለች ተባለ። ቻይና ከኢስቶዋኒ ውጭ ላሉ የአፍሪካ ሀገሮች በሙሉ ከቀረጥ ንግድ ነፃ ፈቀደች። ትራምፕ የኢራን ጦርነትን በተመለከተ ኒውዮርክ ታይምስ እና ሲኤንኤን ላይ ወቀሳ ሰነዘሩ። የኢራን ጦርነት ወጪ $50 ቢሊዮን መድረሱ ተነገረ። የምዕራብ አፍሪካዊቷ ማሊ የደህንነት ሁኔታ በተለይ ከቅርብ ዓመት ወዲህ እየተሸረሸረ መጥቷል። የተለያዩ አመለካከቶች ቢኖራቸውም በማሊ መንግስት ላይ ጥምረት በመፍጠር ጥቃት የሚያደርሱት የታጠቁ ኃይሎች ላለፉት 12 ዓመታት በወታደራዊ አገዛዝ ለሚመሩት የማሊ ህዝቦችን ፈታኝ ሆኗል። ቅዳሜ ሚያዝያ 17 ቀን 2018 ዓ.ም የተቀናጀ የታጣቂ ጥቃትን በዋና ከተማ ባማኮ ጨምሮ ያስተናገደችው ማሊ የከፋ የፖለቲካና የደህንነት ቀውስ ውስጥ መግባቷን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። የአሜሪካ የጦር መሳሪያ ወደ እስራኤል እያጓጓዘች ትገኛለች። አሜሪካ ባለፉት 24 ሰዓታት ውስጥ 6500 ቶን የሚመዝን የጦር መሳሪያ ወደ እስራኤል በባህርና በጦር አውሮፕላን ማጓጓዟ ታውቋል። የእስራኤል መከላከያ ሚኒስቴር ትላንት በሰጡት መግለጫ በኢራን ላይ ሌላ ዙር ዘመቻ ሊኖር ይችላል ብለዋል። ቻይና ከዛሬ ጀምሮ ከታይዋን ጋር ግንኙነቷን ካስጠበቀችው ኢስቶዋኒ ውጪ ለሁሉም የአፍሪካ ሀገራት ታሪፎችን መሰረዟን አስታወቀች። እንደ አውሮፓውያን አቆጣጠር ከታህሳስ 2024 ጀምሮ ቻይና ለ33 ዝቅተኛ እድገት ላላቸው የአፍሪካ ሀገራት ከቀረጥ ነፃ እድል ፖሊሲን ተግባራዊ ስታደርግ ቆይታለች። አሁን ፖሊሲው 53 ሀገሮችን የሚሸፍን ሲሆን እስከ 2 ዓመት ድረስ ተግባራዊ ይሆናል። ዶናልድ ትራምፕ የኢራን ጦርነትን በተመለከተ ኒውዮርክ ታይምስ እና ሲኤንኤንን ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኒውዮርክ ታይምስ እና ሲኤንኤንን በአሜሪካ እስራኤል እና ኢራን ጦርነት ዙሪያ የሚያቀርቧቸውን ዘገባዎች ደደብና ለአመጽ የሚቀሰቅሱ በማለት በከባድ ቃላት የነቀፉ ሲሆን ሚዲያዎቹ ኢራን ያሸነፈች እንደሆነ በማስመሰል ሐሰተኛ ገጽታ እየፈጠሩ ነው ሲሉ ከሷል። የኢራን ጦርነት ወጪ $50 ቢሊዮን መድረሱ ተነገረ። የአሜሪካና እስራኤል ከኢራን ጋር እያደረጉ ያለው ጦርነት አጠቃላይ ወጪ ፔንታጎን ቀደም ሲል ካቀረበው $25 ቢሊዮን በእጥፍ በመጨመር ወደ $50 ቢሊዮን መጠጋቱን የውስጥ ምንጮች ዋቢ ማድረግ ሲኤንኤን ኒውስ ዘግቧል። ይህ የዋጋ ግምገማ ልዩነት የተፈጠረው ፔንታጎን የወደሙ ወታደራዊ ቁሳቁሶችን በተለይ እያንዳንዳቸው $30 ሚሊዮን የሚያወጡ 24 የሪፐር ድሮኖችን ኪሳራና የረጅም ጊዜ የግንባታ ወጪዎችን ባለማካተቱ እንደሆነ የተገለጸ ሲሆን ምንም እንኳን በፓኪስታን አገናኝነት የተኩስ አቁም ንግግሮች ቢደረጉም ስምምነቱ ላይ ባለመደረሱ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ያለ ገደብ አራዝመዋል።